ሰላም ሰላም የማንነት ዩቲዩብ ቻናል ቤተሰቦች እንደምሰነበታችሁ። እንግዲህ ዛሬ ይዘን የመጣነው በባህላዊ ሙዚቃ መሳሪያዎች ምን ምን ሀሳብ እንዳላቸው እና ምን ሚስጥር እንዳላቸው ፓርት አድርገን እናቀርባለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከበሮን ብዙ ጊዜ በመንፈሳዊ አገልግሎት እናውቀዋለን፣ ግን በተለያዩ ባህልም ሲገለገሉ እንመለከታለን። በአንድ ወቅት በአንድ መጽሐፍ ያነበብኩትን ስለ ከበሮ የተነሳው ሀሳብ ከዚሁ አሁን ከማነሳላችሁ ሀሳብ ጋር ስለሚመሳሰል እስቲ በታሪክ መልክ ላካፍላችሁ። ሽማግሌው እጆቻቸውን በከበሮ ቆዳ ላይ ሲያሳርፍ የተሰበሰበው ሕዝብ ጸጥ አለ። እሳቱም በከበሮ ምት ልክ ወደ ላይና ወደ ታች ይጨፍር ጀመር። ሽማግሌው አንገታቸውን ቀና አድርገው ድምፃቸውን ዝቅ አድርገው ትረካቸውን እንዲህ ሲሉ ጀመሩ። ልጆቼ፣ ይህ አሁን የምትሰሙት የከበሮ ድምፅ ዛሬ የተፈጠረ እንዳይመስላችሁ። ከበሮ የሰው ልጅ በምድር ላይ የመጀመሪያውን እስትንፋስ ከመተንፈሱ በፊት ነበረ። እስኪ አስቡት፣ ሁላችሁም ገና ጨቅላ ሆናችሁ በእናታችሁ ማህፀን ውስጥ ሳላችሁ በዓለም ላይ የሰማችሁት መጀመሪያ ድምፅ ምን ነበር? የጨለማው ጩኸት? የንፋስ ሹክሹክታ? አይደለም። የሰማችሁት የእናታችሁን የልብ ትርታ ነበር። ዱም 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 እያለ የሚመታውን የህይወት መለኪያ። ከበሮ ማለት ያ የተፈጥሮ ምስጢራዊ የልብ ትርታ በሰው እጅ ተቀርጾ ወደ ምድር የመጣ መለኮታዊ ጥበብ ነው። በጥንት ዘመን ሰማይና ምድር በጣም ተቀራርበው በነበሩበት ወቅት አማልክት ምስጢራቸውን ለሰው ልጆች የሚናገሩት በከበሮ ነበር ይባላል። በእኛም ምድር ታላቁ ጸሐፊ ቅዱስ ያሬድ የሰማይን ዜማ ሰምቶ ወደ ምድር ሲያመጣው ከበሮም አብሮ አነሳ። የከበሮም ጠንካራ እንጨት ሲያይ የጌታን መስቀል አሰበ። በግራና በቀኝ የተወጠረውን ቆዳ ሲዳስስ ደግሞ በግርፋት የሰለለውን መለኮታዊ ሥጋ አየ። ከበሮ በእጆቹ መካከል ሆኖ ሲያስተጋባ ይህ ድምፅ የሞት ድል መነሳትና የትንሣኤ አዋጅ ነው አለ። ይህ መሳሪያ የሰማይ ብቻ አይደለም፣ የምድር ነፍስ ነው አሉ ሽማግሌው ከበሮን ይበልጥ ወደ እቅፋቸው ለስ ነገር ግን አሉ ሽማግሌው ትንሽ ቆም ብለው የሁሉንም ሰው ዓይን በትኩረት እያዩ፣ የከበሮ ትልቁ ምስጢርና ፍልስፍና ያለው በቆዳው ላይ ወይም በውብ እንጨቱ ላይ አይደለም። ምስጢሩ ያለው በውስጡ ባለው ባዶነት ላይ ነው። እስኪ እዩት። ይህ ከበሮ ውስጡ ፍጹም ባዶ ነው። ይህም ባዶነቱ ነው ታዲያ ይህንን የመሰለ ታላቅን የሚያስተጋባ ድምፅ እንዲያወጣ ያረዳው። ውስጡ በጭቃ ወይም በድንጋይ የተሞላ ቢሆን ኖሮ ሲመቱት ድምፅ አልባ ይሆን ነበር። የሰው ልጅ ሕይወትም እንደዚሁ ነው። ውስጣችን በጭንቀት በክፋት ሐሳብና በትዕቢት ከሞላ ነው እውነተኛ የሕይወት ዜማ ማውጣት አንችልም። አዳዲስ ጥበቦችና የሰላም ድምፅን ለማስተጋባት በመጀመሪያ ውስጣችንን እንደ ከበሮ ክፋት ባዶ ማድረግ አለብን። እንግዲህ ስለ ከበሮ ይህን አክል ካልን
በሚቀጥለው ስለ ጽናጽል ወይም ጽናህ ፓርት 2 እና ፓርት 3 አድርገን እናቀርባለን። እነዚህ ከበሮ፣ ጽናህ፣ ጽናጽል እጅግ የተያያዙ መሳሪያዎች ናቸው። ጥልቅ ማሰብ አላቸው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ እጅግ ቦታ የሚሰጣቸው መሳሪያዎች ናቸው። ስለዚህ ለተከታታይ ሀሳቦቻችን ሰብስክራይብ በማድረግ ቤተሰብ